ሰላም ውድ ቤተሰቦች እንዴት ናችሁ? ውድ የስንታዩ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንዴት ዋላችሁ? ሁሉ ሰላም ነው ወይ? እንዴት ቆያችሁ? እንዴት ናችሁ? እንኳን አደረሳችሁ ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል። ውድ ቤተሰቦቼ እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሰኝ። እንዴት ነበር አመት በዓል? እንዴት ነበር እናንተ ጋር? እንዴት ነበር? እኛ ጋር በጣም ጥሩ ጊዜ ነበር ያሳለፍነው። በጣም ደስ የሚል ፕሮግራም ነበር። ልዩ ጊዜ ነበር። በጣም ደስ ብሎኛል። ውድ ቤተሰቦቼ ደግሞ ምን ትወዳለች ስንታየው ምን ትወዳለች ብላ ብዬ ብጠይቃችሁ ምንድነው የምትመልሱት? መልሳችሁ ምን ይሁን? ምን ትወዳለች ስንታየው? የትንሣኤ በዓል ከበዓሎች ሁሉ በጣም እጅግ አድርጌ የሚወደው በዓል የትንሣኤ በዓል ነው። ውድ ቤተሰቦቼ በዚህ አጋጣሚ ሊነግራችሁና ሊያሳውቃችሁ ይወዳለሁ ማለት ነው። በጣም የሚወደው በዓል የትንሣኤ በዓል ነው። ትንሣኤ ማለት ኢየሱስ ክርስቶስ የትንሣኤ ሁሉ ጀግና ሞትን አሸንፎ የተነሳበት የትንሣኤ በዓል ነው። ስለዚህ በጣም ደስ ብሎኛል። በጣም ደስ ይለኛል። እንደገና ደግሞ ከልጅነቴ ጀምሮ በጣም የሚወደው በዓል ነው። ልጆች እያለን አገር ቤት እያለሁ ማለት ነው። በጣም ሌሊት ላይ ሁላችን የሰፈር ልጆች በየሰፈሩ ሁሉም ልጆች ሌሊት 9 ሰዓት ሲሆን ሁሉም ልጆች ይሰበሰባሉ። አንድ ቦታ ላይ ይሰበሰባሉ። ከዛ ተሰብስበን ምን እናደርጋለን? እንዞራለን። ተነስቷል፣ የመቃብር ደጃፍ ተከፍቷል እያለን እንዞራለን እየዘመረን እስከ ጠዋት እስከ 12 ሰዓት እስከሚሆን እየዘመረን እንዞራለን። በጣም ደስ ይለኛል። በጣም ደስ የሚለው አመት በዓል ነው ለኔ። ልዩ በዓል ማለት ፋሲካ በዓል ነው። ውድ ቤተሰቦቼ በዚህ አጋጣሚ ልነግራችሁ እወዳለሁ፣ ሊያሳውቃችሁ እወዳለሁ። እናንተም ደግሞ እንድትወዱ እጋብዛችኋለሁ። ውድ ቤተሰቦቼ እንድትወዱ እጋብዛችኋለሁ ሁላችሁንም። ውድ ቤተሰቦቼ በዚህ አጋጣሚ በጣም ደስ የሚል ጊዜ ነበር። ፋሲካ ስደርስ ያ ትዝታ ነው የሚመጣብኝ። ከዛ ምን እናደርጋለን? ጠዋት እስከ 12 ሰዓት እንዞራለን ማለት ነው። ሁሉም ቦታ እየዞርን ቤተክርስቲያን እንመለሳለን፣ ወደ ቸርች እንመለሳለን። ቅዳሜ ማታ የሚያድሩ ሽማግሌዎች ያድራሉ ቸርች ላይ። የግድ ነው ሽማግሌዎች ቸርች ላይ ያድራሉ። ቅዳሜ ያድራሉ ቤተክርስቲያን ላይ። ጠዋት ደግሞ እኛ ወደ ቸርች እንሄዳለን። ወደ ቸርች ሄደን ከዛ ሽማግሌዎች ጸልዮልን ከዛ ፕሮግራም ሰዓት እስከሚደርስ ወደ ቤት ሄደን ወደ ቤት እንመለሳለን። ወደ ቤት ተመልሰን ከዛ ድጋሚ ደግሞ ወደ ፕሮግራም እንመለሳለን ማለት ነው። ከዛ እንደዛ ትዝታም ስላለኝ በቃ ምን ልበላችሁ ከውስጤ በጣም ነው የሚወደው። የእውነት የሚገልጽበት ቃላት የለኝም። ለፋሲካ በጣም ደስ ይለኛል። ስለዚህ እናንተ ምን ትወዱ ጋብዛችኋለሁ ውድ ቤተሰቦቼ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በፍቅር ጠይቃችኋለሁ። ውድ ቤተሰቦቼ ላይክ አድርጉ፣ ሼር አድርጉ፣ ውደዱት። ፋሲካን በዓል በጣም ተጋብዛችኋለሁ ውድ ቤተሰቦቼ። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። በጣም ደስ የሚል ቀን ነው ያሳለፍኩት። በጣም ወዳችኋለሁ። መልካም ጊዜ። ባይ ባይ።